ኢትዮጵያ ውስጥ የተከፈተ ወይም ደግሞ በኢትዮጵያ ስልክ ቁጥር የተከፈተ አካውንት ወይም ፔጅ ካለ በምን ተአምር ገንዘብ ሊሰራ አይችልም። እናንተ ገና ፌስቡክ ለመክፈት ያስባችሁ ወይም ብዙ የማይባል ፎሎወር ካላችሁ ብታጡትም የማይጎዳችሁ ፔጅ ወይም አካውንት ካላችሁ ይሄን መንገድ ብትከተሉት 100% ተከፋይ ትሆናላችሁ። በፌስቡክ የማይከፈሉ ሀገራት ሆናችሁ ኢትዮጵያ ጨምሮ ማለት ነው በፌስቡክ ገንዘብ መስራት ወይም ሞኔታይዝ ለማድረግ የምትፈልጉ እያንዳንዱ ስቴፕ እንዴት አድርጋችሁ እንደምትከፍቱትና ማድረግ ያለባችሁ ወሳኝ ነገሮች ነግራችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱት። ፌስቡክ እና ዩቲዩብ በአሁኑ ጊዜ ከፍተኛ ኮምፒቲሽን እንዳሉ ይታወቃል። ለዚህ ደግሞ ሁለቱ ፕላትፎርሞች እርስ በራሳቸው ለመበላለጥ ያከፋፈል ስርዓታቸው ከጊዜ ወደ ጊዜ እያሻሻሉት እየመጡ ነው። ይሄ ደግሞ ለእኛ ለኮንተንት ክሬተሮች አሪፍ እድል ነው። እንደሚታወቀው ኢትዮጵያና ሌሎች አንዳንድ ሀገሮች የፌስቡክ ሞኔታይዜሽን ፕሮግራም አባል ስላልሆኑ የፈለገ ያህል ፎሎወር 1 ሚሊዮን ይሁን 2 ሚሊዮን ሊኖረን ፌስቡክ ሊከፍለን አይችልም። ነገር ግን ኢትዮጵያ ውስጥ ሆነው 20 ሺህ 30 ሺህ ፎሎወር ይዘው በፌስቡክ ሞኔታይዝ አድርገው ገንዘብ የሚሰሩ ሰዎች አሉ እና እናንተም እንደነሱ ተከፋይ ለመሆን ማድረግ ያለባችሁ ወሳኝ ነገሮች አሳያችኋለሁ። አንደኛ ኢትዮጵያ ውስጥ የተከፈተ ወይም ደግሞ በኢትዮጵያ ስልክ ቁጥር የተከፈተ አካውንት ወይም ፔጅ ካለ በምን ተአምር ገንዘብ ሊሰራ አይችልም። ኦልሬዲ እናንተ ኢትዮጵያ ውስጥ የተከፈተ ብዙ የደከማችሁበት የፌስቡክ አካውንት ካላችሁ መፍትሄው ምን እንደሆነ መጨረሻ ቪዲዮ ላይ አሳያችኋለሁ። እናንተ ገና ፌስቡክ ለመክፈት ያስባችሁ ወይም ብዙ የማይባል ፎሎወር ካላችሁ ብታጡትም የማይጎዳችሁ ፔጅ ወይም አካውንት ካላችሁ ይሄን መንገድ ብትከተሉት 100% ተከፋይ ትሆናላችሁ። እና እናንተ መጀመሪያ ምንድነው የምታደርጉት? መጀመሪያ በፌስቡክ ተከፋይ የሆነ ሀገራት ለማወቅ መጀመሪያ ወደ ክሮም ወይም ጉግል በመሄድ ሊስት ኦፍ ኢሊጂብል ካውንትሪስ ፎር ፌስቡክ ሞኔታይዜሽን እንደዚህ ብለን በትክክል እንጽፋለን። ከዛ ትንሽ ከጠበቅነው በኋላ እነዚህ ከ100 በላይ ሀገራት በሙሉ በፌስቡክ ገንዘብ የሚከፈልባቸው ሀገራት ናቸው። ከዛ እናንተ በእነዚህ ሀገራት የሚኖር አንድ እናንተ ሊተባበር የሚችል የምታምኑት ሰው ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ብቻ እናንተ ሊተባበር የሚችል ሰው እሱ በሚኖርበት ሀገር ሆኖ በራሱ ስልክ ቁጥር ወይም ደግሞ በኢሜል የሚከፍትላችሁ ከሆነ ደግሞ መጀመሪያ በዛ ሀገር ሆኖ በእናንተ ስም ኢሜል ሊከፍትላችሁ ይገባል። ከዛ ኢሜይሉ ክሬት ካደረገ በኋላ በዛ በስማችሁ በተከፈተ ኢሜል የፌስቡክ አካውንት ይከፍትላችኋል ማለት ነው። እዚህ ጋር ግን ሪኮመንድ የማደርጋችሁ በጣም የምታምኑት ሰው ካልሆነ በስተቀር ፌስቡካችሁ በስልክ ከመክፈት ይልቅ በኢሜል ቢከፈት ለአካውንታችሁ ደህንነት የተሻለ ነው። በአካውንታችሁ ከእናንተ በስተቀር ሌላ ሰው እንዳይገባ ማድረግ ስለምትችሉ ነው። አካውንታችሁ የከፈተላችሁ ሰው ጭምር ማለት ነው። ከዚህ በኋላ አካውንት ክሬት የተደረገ በስማችሁ በተከፈተ ኢሜል ከሆነ የኢሜል ፓስዋርድ እና የፌስቡክ ፓስዋርድ በአንዴ ለእናንተ ይሰጣችኋል። ከዛ እናንተ እዚህ ጋር ሆናችሁ በዛ በተላከላችሁ ኢሜል እና በፌስቡክ ፓስዋርድ ሎጊን በማለት ትገባላችሁ። እናንተ ሎጊን ከማለታችሁ በፊት ሎኬሽናችን ለመቀየር VPN መጠቀም አለብን። አሁን ጨዋታው እዚህ ጋር ነው። ገና በስልካችን ሎጊን ከማለታችን በፊት VPN ማብራታችን መረጋገጥ ይኖርብናል። ሎጊን ብለን ስንገባ ብቻ አይደለም ከገባንም በኋላ በፌስቡክ ፖስት ስናደርግ ይሁን ዝም ብለን ፌስቡክ ስንጠቀም ኢቭን ዝም ብለን ወደ ኢንተርኔት ኮኔክት ከማድረጋችን በፊት VPN ማብራት ግዴታ ነው። ረስተነው ለ1 ደቂቃ እንኳን VPN ሳናበራ ብንገባ አካውንታችን አጣ ነው ማለት ነው። እዚህ ጋር VPN ስናበራ ግን ማስተዋል ያለብን ለምሳሌ በመጀመሪያ ቀን ከጀርመን VPN ጋር ኮኔክት ካደረግነው ሁሉ ጊዜ የጀርመን VPN ነው መጠቀም ያለብን። አንዴ ወደ እንግሊዝ አንዴ ወደ አሜሪካ መቀየር የለበትም። ምናልባት አንዳንድ ጊዜ ስልካችን ከVPN ጋር ኮኔክት ማድረግ ካቃተው ወይም ደግሞ የተቆራረጠ ካስቸገረን እናንተ እዚህ ጋር ሎጊን ማለት የለባችሁ። እናንተ ማድረግ ያለባችሁ እዚህ ጋር ሆናችሁ ቪዲዮ ትሰሩና በቴሌግራም ወይም ደግሞ በዋትስአፕ ለሰውየው ቪዲዮውን ትልካላችሁ ማለት ነው። ከዛ ሰውየው ቪዲዮውን ከቴሌግራም ያወርደውና ቪዲዮውን ባለበት ቦታ ሆነው ይፖስተዋል ማለት ነው። እስካሁን ፌስቡክ በምን መንገድ እንደሚከፈትና ምን ማድረግ እንዳለብን አይተናል። አሁን ደግሞ በፌስቡክ ተከፋይ ለመሆን ምን አይነት ክራይቴሪያ ብናሟላ ነው ፌስቡክ ለሞኔታይዜሽን የሚቀበለን የሚለው አንድ በአንድ እናያለን ማለት ነው። አንደኛ በፌስቡክ ሞኔታይዝ ለማድረግ አትሊስት 10,000 ፎሎወር እና ከ600,000 በላይ ቪው በሁለት ወር ውስጥ መሙላት ይኖርብናል። ይህ ሲባል በፌስቡክ ሲሆን በጣም ቀላል ነው። በሁለት ወር ውስጥ 10,000 ፎሎወር ለመግባት መጀመሪያ የፌስቡክ 5,000 ፍሬንዳችሁ ወደ ፕሮፌሽናል ሞድ ተቀይሩትና ከእናንተ የሚጠበቀው ደግሞ 5,000 ፎሎወር መጨመር ነው። ሁለተኛ ደግሞ የሰውን ቪዲዮ ከፌስቡክ አውርደን ምንም ሳንጨምር ወይም ደግሞ ሳንቀንስ በራሳችን አካውንት መፖሰት ክልክል ነው። ፌስቡክ ችግሩ መጀመሪያ ኮፒራይት ያለበት ቪዲዮ ስትለቁ ኮፒራይት ብሎ አይከለክላቸውም። ዝም ብለው ምንም ሳይላችሁ ይቆይና ልክ እናንተ ለሞኔታይዜሽን ስትጠይቁ የፌስቡክ ሕግን አላሟላችሁም ብሎ ይከለክላችኋል ማለት ነው። የራሳችን ቪዲዮ መስራት የማንችል ከሆነ የሪአክሽን ቪዲዮዎችን መስራት መቻል አለብን። ልክ እንደዚህ እያደረግን ማለት ነው። አሁንማ ስራቱን ይዛታል። ማን ነው እሱ? ደግሞ ጓደኛ የኛ ፎቶ ወይም ደግሞ ምስል በጎን አድርገን እንደዚህ መስራት መቻል አለብን ማለት ነው። እዛ ሶስተኛ የራቁት ቪዲዮ አለበት። የጥላቻና የዘረኝነት ንግግር ለምሳሌ ነጭ ሰው ለጥቁር ሰው ሲያስፈራራ ወይም ደግሞ ጥቁር ሰው ለነጭ ሰው ሲደበድብ ደም ያለበት አሳዛኝ የሆኑ ቪዲዮዎችና የጦር መሳሪያ የሚታይበት ቪዲዮ ወይም ደግሞ ፎቶ መፖስት አይቻልም። አራተኛ የምንለቀው ቪዲዮ ሪል ከሆነ ኳሊቲው ከ720p በላይ አስፔክት ሬሾውን ደግሞ
9:16 መሆን አለበት። 9:16 ማለት ልክ በቲክቶክ የምንለቀው አይነት ቪዲዮ ማለት ነው። ወደ ላይ ረዘም ያለ ወደ ጎን ደግሞ አጠር ያለ ቪዲዮ ማለት ነው። አምስተኛ አብዛኛው ሰው የሚሳሳተው የስድብ ኮሜንት ሪፕላይ ማድረግ አይቻልም። ሰዎች የፈለጉ ያህል ስድብ ቢሰድቡን ለነሱ መልስ ለመመለስ ብለን በኮሜንት መሳደብ ክልክል ነው። ዝም ብለን አይተን እንዳላየን ዝም ብለን ማለፍ ይኖርብናል ማለት ነው። ስድስተኛና አብዛኛው ሰው የሚሳሳትበት ዋነኛ ነገር ደግሞ በፌስቡክ ሙዚቃ ያለበት ቪዲዮ መፖሰት ፈጽሞ የተከለከለ ነው። ባክግራውንድ ሙዚክ ይሁን ለመሰጋገሪያ በፍጹም ሙዚቃ ያለበት ቪዲዮ ለሞኔታይዜሽን አይፈቀድም ማለት ነው። የምንለቃቸው ቪዲዮ ደግሞ ሁሌም ተመሳሳይ ቋንቋ መጠቀም አለብን ማለት ነው። ለምሳሌ ኮንተንታችን በአማርኛ ሁሌም በአማርኛ ተመሳሳይ መሆን አለበት። አንዴ በአማርኛ፣ አንዴ በትግርኛ፣ አንዴ ደግሞ በኦሮምኛ መሆን የለበትም። ሰባተኛ ደግሞ የሌላ ፕላትፎርም ዋተርማርክ ያለበት ቪዲዮ በፌስቡክ መፖሰት ክልክል ነው። ለምሳሌ የምንለቀው ቪዲዮ የቲክቶክ ዋተርማርክ ካለበት ቪዲዮአችን ሪኮመንድ አይሆንልንም ማለት ነው። ቪዲዮ ከቲክቶክ አውርደን ወደ ፌስቡክ ስንፖስት ቪዲዮ ያለ ዋተርማርክ ማውረድ አለብን። ቪዲዮ ከቲክቶክ ያለ ዋተርማርክ እንዴት አድርገን እንደምናወርድ በቀጣይ ቪዲዮ ሰራላችኋለሁ። አሁን ደግሞ ኢትዮጵያ ውስጥ ሆናችሁ የከፈታችሁት አካውንት ልታጡት የማትፈልጉትን እነዚህ ከላይ የጠቀስኳቸው ህጎች ያሟላ 50,000 ፎሎወር ይሁን 100,000 ፎሎወር ያላችሁ ፎሎወራችሁ እንዳሉ ሎኬሽናችሁ ብቻ ቀይራችሁ እንዴት ሞኔታይዝ እንደምታደርጉ አሳያችኋለሁ። እናንተ ደግሞ መጀመሪያ ላይ ባሳየኋችሁ ሀገራት የሚኖር እናንተ ሊተባበር የሚችል ሰው አካውንታችሁ ከነሙሉ ፓስዋርዱ ለነሱ ሰጥታችሁ ሎኬሽን መቀየር ይኖርባችኋል። ከዛ ይሄ ሰው ባለበት ሀገር ሆኖ የእናንተ ስልክ ቁጥር አውጥቶ በራሱ ስልክ ቁጥር ይተካዋል ማለት ነው። ከቀየረው በኋላ ለአንድ ወር ያክል ሎኬሽን እስኪቀይር ድረስ እናንተ እዚህ ጋር ሆናችሁ ወደ አካውንት መግባት የለባችሁ። አካውንቱ እሱ ብቻ ነው መጠቀም ያለበት። ከዛ ሎኬሽኑ በዛ ሀገር ከተቀየረ በኋላ እናንተ ሎጊን ብላችሁ ወደ አካውንታችሁ ስትገቡ VPN መርሳት የለባችሁ። ተሳሳችሁ ያለ VPN ብትገቡ አካውንታችሁ ልታጡ ትችላላችሁ ማለት ነው። እንግዲህ የተከበራችሁ የቻናሌ ቤተሰቦች ፌስቡክ በዚህ መልኩ ከከፈታችሁትና የጠቀስኳቸውን ህጎችን ካሟላችሁ 100% ይከፍላችኋል። ቪዲዮውን ጠቃሚ ሆኖ ካገኛችሁት ለምትወዱ ሰው ሼር በማድረግ ለቻናሌ ደግሞ ሳብስክራይብ በማድረግ እንድትተባበሩኝ በትህትና እጠይቃለሁ። መልካም ቀን።